ፀሐይ ከመውጣቷ በፊት የነቃ ሰው ቶሎ ብሎ ውዱእ አድርጎ ሰላቱን ይጀምር። አንድ ረካዓ ሰግዶ ለፈጅር ሁለተኛ ሲነሳ ፀሐይ ብቅ ብትልም አንዱን ረካዓ በፈጅር ወቅት ስላገኘው ሰላቱን እንዳገኘ ይቆጠራል። አንዳንድ ሰው በእንቅልፍ ምክንያት ያመልጠውና ፀሐይ ከወጣ በኋላ ወይ ጠዋት አንድ ሰዓት ላይ ይነሳል። አንዴ ፈጅር አምልጦኛል ይልና ከዙህር ጋር ነው አብሮ የሚሰግደው። ይሄ በጣም ትልቅ ስህተት ነው። ፀሐይ ከወጣ በኋላ ከሆነ ከእንቅልፉ የተነሳው ያ የተነሳበት ሰዓት ለሱ ወቅት ነው። ነብያችን ሰለላሁ ዐለይሂ ወሰለም አንድን ሰላት የተኛ ሰው ወይም የረሳ ሰው በመተኛቱ በመርሳቱ ሰበብ ያመለጠው ከሆነ ፈልዩሰሊሃ ኢዛ ዘከረሃ ባስታወሰው ጊዜ የረሳው ወይም የተኛው ሰው በነቃ ሰዓት ይስገደው። ከፋራው አካሳው ይሄው ነው እንጂ የተባለው ጠዋት አንድ ሰዓት አንዴ የፈጅር ሰዓት አምልጦኛልና በኋላ ከዙህር ጋር ቀዳ ሰግደዋለሁ ባል የለም። ያ ከእንቅልፍ የተነሳህበት ራሱ ወቅቱ ነው። ዋናው ነገር ለምን ፈጅር ታስመልጣለህ?